የደረሽበትን አቅርቢ። ሰው ከነድካሙ ይጠቅማል። የሚሰማኝን ህመም ለመግለጽ ቃላቶች ያጥሩኛል። የማቃቸውን ሰዎች በራስ ማጥፋት ምክንያት ማጣቴ ከባድ ቁስል ጥሎብኛል። የተረዳሁት ነገር ቢኖር ማን በምን ውስጥ እያለፈ እንዳለ ማወቅ እንደማንችል ነው። አንድ ሰው ስለሳቀና ስለተጫወተ ብቻ ውስጡ ሰላም ነው ማለት አይደለም። ብዙዎች ፈገግታ በደበቀው መከራ ውስጥ ያልፋሉ፣ በብቸኝነት፣ በስሜት ቀውስ፣ ነገ ላይ ተስፋን ባለማየት። ታዲያ መፍትሄው ምንድነው? ራስን ማጥፋት ኃጢያት ነው እያሉ መፍረድ፣ ወቀሳ፣ ፍርድና ወቀሳ አሁን ላይ ተስፋ ላጡት ተስፋ ይሆናቸዋል የሚል ምንም ማረጋገጫ የለንም። ቅዱስ መጽሐፍ የጠማማ ምላስ ግን ነፍስን ይሰብራል እንዲል በዙሪያችሁ ላሉ ሰዎች በየሶሻል ሚዲያው ምን እያላችሁ ነው? ለሰዎች ተስፋን የሚሰጥ ብርሃን ወይንስ የሰዎችን ተስፋ የሚያጨልም ጨለማ? ሁላችንም ራሳችንን እንመልከት። ወላጆች ለልጆቻችሁ ምን እያላችሁ ነው? እያወዳደራችሁ ዋጋ እንደሌላቸው እየነገራችሁ ነው? መምህራን ተማሪያችሁ ፊዚክስና ማት ስለወደቀ ብቻ ነገ የትም እንደማይደርስ እየነገራችሁት ነው? ተማሪዎች እርስ በርስ ቡሊ እየተደራረጋችሁ ነው? ለሰዎች የምንሰጠው በጎ ነገር ባይኖር እንዴት በጎ ቃል ይታጣል? አሁን በተስፋ መቁረጥ ውስጥ ያላችሁ ሁሉ አስታውሱ፣ የማይነጋ ሌሊት የማያልፍ ቀን የለም። አሁን ያለህበት የተስፋ መቁረጥና የብቸኝነት ስሜት ዘላቂ አይደለም። እውነት ነው፣ አሁን በጣም ከባድ መስሎ ሊታይ ይችላል። ነገር ግን ልክ እንደ ሌሎች ነገሮች ሁሉ ይህም ስሜት ያልፋል። እንዴት ላሳልፈው ካልከኝ የሚሰማን መቶ ስሜት ተቀበለው። አሁን ደክሞኛል፣ አዝኛለሁ በል። ነገር ግን በፍጹም ራስ ላይ አትፍረድ፣ አትጨክን። ወደ ፈጣሪ ቅረብ። እንደ እምነት ፈጣሪ ኃይልን ይሰጣል። ተስፋን ለማይሰጡ ቃላት ደንቆሮ ሁን፣ ለማያበረቱ ንግግሮች ጆሮ አትስጥ። ለምትወዳቸው ሰዎች ስትል ቀጥል። አሁን ያለበት ስሜት ምንም ያክል ቢከብድ ለአንተ ስትል ዋጋ የከፈለች እናትን፣ ጀግናውን አባትን፣ ቤተሰቦችን አስባቸው። ከምንም በላይ የነገ ህልምንና መዳረሻን እያሰብክ የሚያልፋል በልና ጉዞውን ቀጥል፣ አታቋርጥ።